ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ሰነበታችሁ? እኔ ቤዛዊት ነኝ። ይሄ ደግሞ ኮፊ ዊዝ ቤዚ የሚባለው የዩቲዩብ ቻናል ፕሮግራሜ ነው። ለመጀመሪያ ጊዜ ወደ ዩቲዩብ ቻናሌ ለመጣችሁ እንግዶች እንኳን ደህና መጣችሁ። እባካችሁን የዩቲዩብ ቤተሰብ እንሁን። ለዩቲዩብ ቻናሌ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ቤተሰቦቼ ደግሞ እንኳን በሰላም ተመልሳችሁ መጣችሁ ለማለት እወዳለሁ። ቡና ወዳጆች ቡናዬን ይዣለሁ። ቡና የምትወዱ ከሆነ ቡና፣ አለበለዛም ደግሞ ሻይ ወይ ደግሞ የምትወዱትን የሚጠጣ ነገር ያዙና ዛሬ ይዤላችሁ የመጣሁትን እንድትከታተሉ ጋበዝኳችሁ። ዛሬ እንግዲህ የወላጅነት ቪዲዮ ይዤን የመጣሁት። የዛሬው ርዕሴ እንግዲህ ኤሌክትሮኒክስ ነው። ኤሌክትሮኒክስ እንኳን ልጆቻችንንና እኛን ጠምዶ የያዘ ግኝት ነው ልበል። ስልኮቻችንን እጆቻችን ላይ ካላገኘናቸው ወይ ደግሞ ረስተናቸው ከሄድን ከመንገድ ተመልሰን ሄደን ወደ ቤት ፈልገን እንይዛለን። ካለ ስልክ ከቤት መውጣት በጣም አስጨናቂ አስፈሪ ነገር ሆኖብናል ለአብዛኞቻችን ብል እየዋሸው አይመስለኝም። ስልክ የምናወራበት ብቻ ሳይሆን ከዓለም ጋር የምንገናኝበት መንገድ ሆኗል ስልካችን። ዓለምን በእጃችን ይዘን ነው የምንዞረው ማለት እንችላለን አይደለም? ብዙ ጠቃሚ ነገሮች ዕውቀትን ከሰው ጋር በቀላሉ ዓለም ውስጥ ካለ ከማንኛውም ሰው ጋር በቀላሉ መገናኘትን፣ በቀላሉ መረጃዎችን ማግኘትን ይዞልን መጥቷል ኤሌክትሮኒክስ። ነገር ግን አብሮት ደግሞ ብዙ አሉንታዊና ጎጂ የሆኑ ነገሮችን አምጥቶብናል። በተለይ ደግሞ በልጆቻችን ላይ ከሚጠቅሙት የሚጎዱት ነገሮች ኤሌክትሮኒክስ ላይ የሚበዙ ይመስለኛል እንደኔ አስተሳሰብ። እንግዲህ ልጆቻችንን ከኤሌክትሮኒክስ ጋር እንዳይጣመሩ ማድረግ ወይ ደግሞ ይሄ ጥምረትን መቀነስ እንዴት ይቻላል የሚለውን ዛሬ 7 ቀላል ነጥቦችን ይዤላችሁ መጥቻለሁ። 7ኛው ደግሞ በጣም ከሁሉ በላይ ጠቃሚ ስለሆነ እስከ መጨረሻ እንድትቆዩ ጋበዝኳችሁ። ወደ ምክሮቹ ከመሄዴ በፊት ግን አንዳንድ መረጃዎችን ይዤ መጥቻለሁ። ኤክስፕሎሪንግ ቶፒክስ የሚባል ዌብሳይት አለ። በ2023 የለቀቁትን መረጃ ነው ይዤ የመጣሁት። በአሜሪካን ሀገር ውስጥ የሚኖር አንድ 10ዎቹ ቤት ውስጥ ያለ ልጅ እስከ 7 ሰዓት ከ22 ደቂቃ በቀን ኤሌክትሮኒክስ ላይ ሊያሳልፍ ይችላል። ይሄ እንግዲህ አቨሬጅ ቁጥር ነው። ስለዚህ አንዳንድ ልጆች ከዚህም በላይ ሊያሳልፉ ይችላሉ፣ አንዳንዶቹ ደግሞ ከዚህም ያነሰ ሰዓት ሊያሳልፉ ይችላሉ ማለት ነው። ኤሌክትሮኒክስ ስንል እንግዲህ ላፕቶፕን፣ ኮምፒውተርን፣ ስልክን፣ አይፓድንም ይጨምራል። ይሄ ማለት እንግዲህ ከእንቅልፍ ሰዓት ውጪ ልጁ በነቃበት ሰዓት ውስጥ 43% ያህሉን በኤሌክትሮኒክስ ላይ እያሳለፈ ነው ማለት ነው። በጣም አስደንጋጭ ቁጥር ነው። እንግዲህ ኤሌክትሮኒክስ ላይ ብዙ ሰዓት ልጆቻችን እያሳለፉ ነው ብቻ በማለት ደግሞ አይደለም እማበቃው። ከዛም ባለፈ ብዙ ጎጂ ነገሮች ወደ ልጆቻችን እየተሰነዘሩ እንደሆኑ ማወቅ አለብን። እነዚህ የማህበራዊ ገጽ ባለቤቶች፣ የኤንተርቴይንመንት ኢንዱስትሪ ባለቤቶች የልጆቻችንንና የኛን አስተሳሰብ በእነዚሁ መድረኮች እየለወጡ ናቸው። ስውር የሆኑ መልእክቶችን በመላክ ማለት ነው። የማህበራዊ ሚዲያ ገጾች ልዩ አይነት ማስታወቂያዎችን ያሳዩናል። እነዚህ ደግሞ ስለ ነገሮች ያለንን አስተሳሰብ ሳናስበው እንዲለውጡ ተደርገው ነው የሚላኩት። ይሄ ብቻ አይደለም። ብዙ ቪዲዮ ጌሞች ከማናቃቸው ወይ ደግሞ ልጆቻችን ከማያውቁት ሰዎች ጋር መጫወት እንዲችሉ
እድልን እየከፈቱላቸው ነው ያሉት። እነዚሁ ቪዲዮ ጌሞች ውስጥ ቻት የማድረግ ኦፕሽን አለው። ማለት ልጆቻችን ከማያውቁት እኛ ማንነታቸው ከማናውቃቸው ሰዎች ጋር ጌም እየተጫወቱ ግን ንግግር እያካሄዱ ነው ማለት ነው። እንግዲህ አስቡት፣ በመንገድ ላይ ስትሄዱ ከልጆቻችሁ ጋር እናንተ የሆነ ነገር እየሰራችሁ ነው እንበል። ለምሳሌ ገበያ ገብታችሁ እየገበያችሁ ነው እንበል እና ልጆቻችሁ ከማያውቋቸው ልጆች ጋር ወይ ደግሞ ከማያውቁት አዋቂ ጋር እንዲነጋገሩና ጭውውት እንዲጀምሩ እንደማትፈቅዱ እርግጠኛ ነኝ። እንዲሁ ማነው ስምሽ ማነው ስምህ እንደው ከላይ የሆነ ጨዋታ ካልሆነ በስተቀር። በቪዲዮ ጌሞች ግን እየተጫወቱ ረጅም የሆነ ምልልስ ንግግር ከማናቃቸው ሰዎች ጋር እንዲነጋገሩ እንዲገናኙ እየፈቀድንላቸው ነው። ይሄ ብቻ አይደለም፣ ስለኛም ስለ ልጆቻችንም ቪዚት በምናረጋቸው ድረገጾች ምክንያት ኩኪዝ ይባላሉ መረጃዎችን እየሰበሰቡ ነው። ይሄን ደግሞ አሁን መደበቅም ትተዋል። ምናልባት ብዙዎቻችሁ አላስተዋላችሁ ይሆናል እንጂ ኩኪዝ መረጃ ስለናንተ እየሰበሰብን ነው ብለው ብዙ ድረገጾች ማስጠንቀቂያ እንዲያረጉ ስለተገደዱ ያሳዩናል። የሆነ ዌብ ፔጅ ቪዚት ልናረግ ስንል by the way we collect cookies do you accept all ምናምን የሚሉ ነገሮችን አይታችሁ ሊሆኑ ይችላሉ። ልጆች ወደ መሄድ የሚፈልጉበት ገጽ ቶሎ መድረስ ስለሚፈልጉ አንዳንዴ ሁሉንም አክሴፕት ያደርጋሉ። ይህ ማለት ምንድነው? እንግዲህ ሳያውቁት መረጃዎች ስለነሱ የሚወዱት ጌም፣ የሚወዱት የልብስ ፋሽን ድረገጾች ወይ ደግሞ ሌላ እነሱ የሚያዘወትሩት ድረገጾችን መረጃ ስለነሱ እንዲሰበስቡ እየፈቀዱ ነው ማለት ነው። ይሄ ብቻ አይደለም። ምናባዊ እውነታዎችን ወይ ደግሞ ቨርቹዋል ሪያሊቲዎችን እየፈጠሩላቸው ነው ለልጆቻችን። ይህ ማለት ምንድነው? ከእውነት የራቀ በዚህ ዓለም እየተከሰተ ያለ ያልሆነ ልበለው፣ በዚህ ዓለም ሊከሰቱ የማይችሉ እውነታዎችን ለልጆቻችን እያሳዩ ነው ማለት ነው። ይህ ማለት አንዳንዴ ግድያን ሊሆን ይችላል። አንዳንዴ ደግሞ ከግንኙነት ጋር ከጾታዊ ግንኙነት ጋር የተያዘ ሊሆን ይችላል። ወይ ደግሞ ሌላ አይነት ምናባዊ እውነት ያልሆኑ እውነታዎችን ለልጆቻችን እየፈጠሩ ነው ማለት ነው። ስለዚህ ለምሳሌ ብዙ ጦርነት፣ ብዙ ግድያ፣ ብዙ ቫዮለንስ ያለ ቪዲዮ ጌም አዘውትሮ የሚጫወት ልጅ መግደል፣ ደም ማፍሰስ እየቀለለበት ይመጣል እና ከትንሽ ጊዜ በኋላ ጌም ብቻ መሆኑን ያቆምና ያ ቪዲዮ ጌም እንደ እውነታ እየቆጠረው ይመጣል። ስለዚህም ይመስለኛል ብዙ ልጆች አሁን ተነስተው ትምህርት ቤት ከመሬት አንለውም እነዚህን ቫዮለንት የሆኑ ሙቪዝ፣ ቪዲዮ ጌሞች ውስጥ መግደልን ይለማመዱና እገላለሁ ይላሉ። ሽጉጥ፣ መሳሪያ ከወላጆቻቸው ቁም ሳጥን እየሰረቁ ልጆችን ሄደው መግደል ይጀምራሉ። ምን መሰላችሁ? ያ ደጋግመው ቪዲዮ ጌም ላይ የተለማመዱትን ነገር መልሰው ትምህርት ቤት እያደረጉ ነው ማለት ነው። ትክክል ያልሆነ ልጆቻችን ኤክስፒሪየንስ ሊያደርጉ የማይገባቸውን ቨርቹዋል የሆነ ወይ ደግሞ ምናባዊ የሆነ እውነታዎችን እነዚህ የቪዲዮ ጌም ባለቤቶች፣ የመዝናኛ ኢንዱስትሪ፣ የማህበራዊ ሚዲያ ባለቤቶች ለልጆቻችን እየፈጠሩ ነው ማለት ነው። እነሱ ብዙ ብር እየሰሩበት ነው። ዓላማቸው ብር ነው ዞሮ ዞሮ። እኛ ግን እንደ ወላጆች ምን ማድረግ አለብን? እርምጃ መውሰድ አሁንም ቢሆን የወላጅ ኃላፊነት ነው። በመጀመሪያ ማድረግ ያለብን ነገር ግብ ማበጀት ነው። ግብ ሊኖረን ይገባል። or have a goal። ምንድነው ግባችን መሆን ያለበት መሰላችሁ? አሁን ለምሳሌ ህፃናት ልጆች ላለን ግባችን ማየት ያለባቸውና የሌለባቸውን ነገሮች ለይተን ማየት የሌለባቸውን ነገሮች እንዳያዩ መከልከል ነው። avoid exposure። ተለቅ ሲሉ ግን ልጆች እነሱን ማስታጠቅ ላይ ነው ማተኮር ያለብን። ምክንያቱም በትምህርት ቤት በሌላም ቦታ ኤሌክትሮኒክስ የያዙ የራሳቸው ስልክ ያላቸው ብዙ ልጆች ስላሉ እኛ እንኳን ስልክ ባንሰጣቸው እኛ እንኳን ብንቆጣጠር የሚያዩትና የማያዩትን ማለት ነው። ስለዚህ በዚያ እድሜ ክልል ልጆች ላላችሁ እነሱ ራሳቸው
ትክክል የሆነ የሚጠቅማቸውና የማይጠቅማቸውን ነገር በማስተማርና እራሳቸው እንዲወስኑ ማድረግና እዛ ደረጃ ላይ ማብቃት መሆን አለበት ግባችሁ። ሁለተኛ አንዳንዶቻችን ቤት ቲቪ አይጠፋም፣ ሁሌ የሆነ ነገር ኦን ነው። ያንን ማስወገድ አለብን። ያንን ማስወገድ ከብዙ አቅጣጫ ጠቃሚ ነው እላለሁ። በመጀመሪያ ቆም ብለው ልጆች ሊመለከቱ ስለሚችሉ እና አግባብ ያልሆነ እነሱ ማየት የሌለባቸውን ነገሮች እንዳጋጣሚ በማስታወቂያ መልክም በሌላ ነገር መልክ እንዳያዩ እንጠብቃቸዋለን። ሁለተኛ ደግሞ ቲቪ ማየት፣ የቲቪ ድምጽ መስማት ልማድ እንዲሆንባቸው እያደረግን ስለሆነ ያ እንዳይሆን ይከላከላል። በመጨረሻ ደግሞ ይሄ ሲሄዱ ሲወጡ ወይ ቁርስ ሲበሉ ወይ አንድ ነገር ሳሎን ውስጥ ወይ ፋሚሊ ሩም ውስጥ ሲያረጉ የሚያዩት ቲቪ ኤሌክትሮኒክስ ታይም ላይ ስለሚደመር ያንን ማስወገድ በአጠቃላይ ከሚያዩት በቀን ውስጥ ከሚያዩት ኤሌክትሮኒክስ ታይም እየቀነስንላቸው ነው ማለት ነው። ሶስተኛ ቴሌቪዥን፣ ላፕቶፕ፣ አይፓድ፣ ስልክን ከልጆቻችን መኝታ ቤት ማስወገድ። ይሄ በጣም ከባድ እንደሚሆን እገምታለሁ። ምክንያቱም ብዙ ልጆች ህልማቸው መኝታ ቤታቸው ውስጥ ቲቪ ወይ ኮምፒውተር እንዲኖራቸው ይፈልጋሉ፣ ህልማቸውም ነው። ግን በጣም ጠቃሚ ነው። መኝታ ቤታቸው ኤሌክትሮኒክስ የሌላቸው ልጆች መኝታ ቤታቸው ውስጥ ኤሌክትሮኒክስ ካላቸው ልጆች ጋር ሲወዳደሩ በጥናት ነው የምላችሁ፣ መኝታ ቤቶቻቸው ኤሌክትሮኒክስ የሌላቸው ልጆች ያነሰ ጊዜ ኤሌክትሮኒክስ ላይ ያሳልፋሉ። ይሄ በጣም ትልቁ ጥቅም ነው። በተጨማሪ ደግሞ የሚያዩትን እንድንቆጣጠር ደግሞ ለኛ ወላጆች ይጠቅማልና ኤሌክትሮኒክስን ከልጆቻችሁ መኝታ ቤቶች አስወግዱ። ማታ ማታ ስልክና አይፓድ ሁሉ ሰው ሊያየው የሚችልበት ቦታ ላይ ቻርጅ ሲያደርግ ይደር። አራተኛ ቲቪ እያያችሁ መመገብን አቁሙ። የምግብ ሰዓት፣ ቁርስ ሰዓት፣ ምሳ ሰዓት፣ እራት ሰዓት እንደ ቤተሰብ ተሰብስባችሁ የምትበሉበት ሰዓት በጣም ወርቃማ ሰዓት ነው። በዚያ ሰዓት ከልጆቻችሁ ጋር ግንኙነትን ማጎልበትና ማጠንከር ላይ ማተኮር አለባችሁ። ጊዜውን ተጠቀሙበት። ስለ ልጆቻችሁ ውሎ አውሩ። ሌሎች ጨዋታዎችን ተጨዋወቱ። የባይብል ስተዲ ሰዓት ወይ ደግሞ የባይብል ጥያቄዎችን የምትጠያየቁበት ሰዓት፣ እኛ ብዙ ጊዜ እንደዛ ስለምናደርግ ነው፣ አርጉት። ቁም ነገሮችን የምታወሩበት ሰዓት አርጋችሁ ተጠቀሙበት እንጂ በፍጹም ቲቪ እያያችሁ ምግብን በተለይ እንደ ቤተሰብ አትብሉ። ልጅንም ቲቪ ፊት ቁጭ አርጎ ምግብ እንዲመገብ አታርጉ። ከብዙ አቅጣጫ ይሄ መልካም አይደለም። አንዱ ጉዳት ቲቪ ማየትንና ምግብ መመገብን እንዲያገናኝ ልጁ ወይ ደግሞ አሶሲዬሽን እንዲፈጥር እያደረግነው ነው ማለት ነው። ስለዚህ ቲቪው ካልበራ ልጁ አይበላም አይደለም፣ ይሄ ደግሞ ያድግበታል። ሁለተኛው ደግሞ ይሄ ማይንድለስ ማንቺንግ የሚባል ነገር አለ። ምግቡን እንኳን ሳያጣጥም ምን እየበላ እንደሆነ እንኳን ሳያቅ ዝም ብሎ ልጁ ሊበላ ይችላል። ይሄ ደግሞ አስፈላጊ ያልሆነ ክብደትን ልጁ እንዲጨምር ያደርገዋል። አምስተኛ ኤሌክትሮኒክስን አብራችሁ እንደ ቤተሰብ ተጠቀሙ። ይኸውላችሁ አንድ ሌላ የኤሌክትሮኒክስ ጉዳት ምንድነው መሰላችሁ? አይሶሌት ያደርጋል፣ ብቸኝነትን ያበረታታል። እኛ ደግሞ እንደ ቤተሰብ አብሮ መሆንን እንፈልጋለን አይደለም? በተለይኛ እናቶች፣ አባቶች። ስለዚህ አብሮ ኤሌክትሮኒክስ መጠቀም አንዱ ምን ያደርጋል መሰላችሁ? እንደ ቤተሰብ አንድ ላይ የምናደርገውን ነገር ይሰጠናል። ልጆች ብቻቸውን ብለው ኤሌክትሮኒክስ እንዳይጠቀሙ ይረዳል። ግንኙነት በጣም አስፈላጊ እንደሆነ እንግዲህ ከዚህ በፊት ቪዲዮዎችን ያያችሁ፣ የወላጅነት ቪዲዮዎችን ያያችሁ ታውቃላችሁ ብዬ ነው የምገምተው። ግን ከልጅ ጋር ጤናማ የሆነ ግንኙነትን መፍጠር በጣም አስፈላጊ ነው እና ልጆቹ የሚወዱትን ቪዲዮ ጌም ተጠቅሞ ከነሱ ጋር በዚያ ጤናማ ግንኙነትን መፍጠር ደግሞ ጥበብ ነው ብዬ ገምታለሁ።
አው ሊሰለችን ይችላል። እኔ እውነት ለመናገር ይኸውላችሁ ልጄ ሮብሎክስ የሚባል ቪዲዮ ጌም አለ፣ እሱን በጣም ይወዳል። እኔ ምንም አይገባኝም። እንደውም ከሆነች ጓደኛዬ ጋር ስናወራ ነበር ባለፈውና ሮብሎክስ ጌሞቹ ያዞሩኛል ሁሉ የት እንዳለው ሁሉ ስለማይገባኝ እንደ ማዞር ያደርገኛል ገብቼ ስጫወት ማለት ነውና እንዳትስቁብኝ። ግን እሱ የሚወደው እሱን ነው እንግዲህ። ስለዚህ አንዳንዴ እሱን እንጫወታለን፣ አንዳንዴ ደግሞ እኔም ወደውን ቪዲዮ ጌም ደግሞ እንጫወት ብየው እኔም ወደውን ቪዲዮ ጌም መርጬ ትምህርታዊ የሆነም ይሁን ወይ ደግሞ ሌላ አይነት ጨዋታ መርጬ እንጫወታለን ማለት ነው። ከልጄ ብቻ አይደለም የሚገርማችሁ ከጓደኞቼ ልጆች ጋር ራሱ ሮብሎክስ ስለምጫወት አንዳንዶቹ በጣም ይወዱኛል። እና በአሁኑ ዘመን ከልጆቻችን ጋር ግንኙነት መገንባት የምንችለው ጤናማ ግንኙነት መገንባት የምንችለው እነሱ ዓለም ውስጥ በመግባት ነው። ያ ማለት ሁሉን ነገር እንፈቅድላቸዋለን። ሁሉ ነገር ላይ በተለይ ኃጢአት የሆነ እነሱ ማድረግ የማይገባቸው ነገሮች ላይ ገደብ አንገድብም ማለት አይደለም። ገደብ እንገድባለን፣ መስመር እናሰምራለን፣ መከልከል ያለበትን እንከለክላለን። ግን መጫወት የሚችሉትን ጨዋታ የምንፈቅድላቸው ጌም ካለ አብረናቸው እንጫወት፣ ጓደኛ እንሁን። 6ኛ give grace ምህረትን የምትሰጡ ሁኑ፣ የምትራሩ ሁኑ። የኤፌሶን መጽሐፍ ምዕራፍ 6 ቁጥር 4 ላይ ምን ይላል? እናንተም አባቶች እና እናቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። የእንግሊዝኛው don't exasperate your children ምንድነው ማለት ነው? እንዲታክቱ እንዲሰለቹ አታድርጓቸው። እንዴት ነው እንዲታክቱ ልጆች የምናደርገው? አንዱ ህግ በማብዛት አታርግ በማብዛት ወይ ደግሞ አድርግ በማብዛት፣ ሁለተኛው ደግሞ ሁሌ በመቆጣት። ሁሉ ነገር የሚያስቆጣን ከሆነ ሁሉ ነገር ላይ በቃ ጩኸት ከሆነ ያ ምን ይሆናል መሰላችሁ? ልጆቻችን እንዲታክቱና ወይ ዝም ብለው ወደ ራሳቸው እንዲገቡ ዝምተኛ ወደ ውስጥ የሚይዙ ሰው ልጆች እንዲሆኑ ያረጋቸዋል፣ ወይ ደግሞ እንዲያምፁ ነው የሚያረጋቸው። ስለዚህ ምህረትን እንስጥ። በተለይ አንዳንዴ ይገርመኛል። እኛ ቀንና ሌሊት ሶሻል ሚዲያ ላይ ፖለቲካ፣ ዜና ምናምን እሱ ላይ ቀኑን ሙሉ እንውላለን። ልጆቻችን ግን ስልክ ላይ ሲሆኑ ወይ አይፓዳቸው ላይ ሲሆኑ በጣም እንቆጣለን። ወደ ራስ መመልከት እንደ ራስ ማየትና ማሰብ እንዲሆንልን ጠይቃለሁ። 7ኛና መጨረሻው ላይ ደርሰናል። አንድ በጣም ጠቃሚ የሆነ ዌብሳይት ይዤላችሁ ነው የመጣሁት። ሊንክ አለኝ ዲስክሪፕሽኑ ላይ። ስሙ plugged in ይባላል። plugged in የፎከስ ኦን ዘ ፋሚሊ ውጤት ነው። እኔ በጣም የምጠቀምበት ድህረገጽ ነው። አሰራሩ ጥቅሙ ብዙ ነው፣ ግን በጥቂቱ ምን ልበል? ስለ ቪዲዮ ጌሞች፣ ስለ ሙቪዎች፣ በቲቪ ስላሉ ፊልሞች ለልጆቻችን አግባብ ናቸው ወይ? እንደ ክርስቲያን ማለት ነው። አንድ ወላጅ ስለ ማንኛውም ፊልም፣ ጌም እና እንደዛ አይነት የኤንተርቴይንመንት ኢንዱስትሪ ውጤቶች ማወቅ የሚፈልግ ከሆነ plugged in መጠቀም ይችላል። plugged in እንደ ሌላ ቦታ እንደምናገኘው የፊልም ሪቪው ድረገጽ አይደለም። plugged in ውስጥ የሚሰሩ ሰዎች እያንዳንዱ እንግዲህ በሲኒማ ቤትም ሊሆን ይችላል፣ በቪዲዮ ደረጃ በቲቪም የሚወጡ የፊልም ውጤቶችን ቁጭ ብለው ይመለከቱና የስድብ ቃላቶችን ቁጥር ይቆጥራሉ። የመልእክቱን ይዘት ከእግዚአብሔር ቃል ጋር ያመዛዝናሉ። ግንኙነቶችን ፊልም ውስጥ በስውር መልእክትም ሊሆን ይችላል፣ በግልጽም የታዩ የጾታዊ ግንኙነቶችን ይመለከታሉ። እንደዛ እንደ ክርስቲያን እኛ ወላጆች ትኩረት የምንሰጣቸውና እንደ ሴቶች አድርገን የምንቆጥራቸውን ነገሮች ሁሉ አመዛዝነው ስለ ፊልሙ ወይ ደግሞ ስለ ቪዲዮ ጌሙ ሚዛን ይሰጡታል እና ደግሞ እነዚህ ያጠኗቸውን ነገሮች በዝርዝር ድረገጹ ላይ ያሳዩናል ማለት ነው። ስለ plugged in የበለጠ መረጃ ከፈለጋችሁ
እንዳልኳችሁ ሊንኩን ዲስክሪፕሽኑ ላይ አስቀምጫለሁ፣ ወይ ደግሞ እኔን መጠየቅ ትችላላችሁ። ስለሱ ደግሞ የበለጠ መረጃ ያለው ቪዲዮ ስሪ የምትሉኝ ከሆነ በሌላ ቪዲዮ ላዘጋጅ እችላለሁ። ለኔና ለቤተሰቤ ግን በጣም ጠቅሞኛልና እናንተም እንድትጠቀሙበት ጋብዛችኋለሁ። ይሄን ካልኩኝ ለዛሬ ይበቃኛል። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። በሌላ ጊዜ ደግሞ በወላጅነት ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።